ሰላም የቻናሌ ቤተሰቦች ዛሬም ፍጹም ያልጠበቅነውን አዲስ መረጃ ይዤላችሁ መጥቻለሁ። ከወርልድ ዊነርስ ካርዶች በኋላ ምንም አይነት አዲስ ካርድ አይመጣም ብዬ ተናግሬ ነበር። ነገር ግን ኤፍቲጂ ፍጹም ባልጠበቅነው መንገድ ከልቴሮስ የሚባለው አዳዲስ ካርዶችን ይዞ ብቅ ብሏል። ከሁለት ቀን በፊት የአስተሪክ ቶርናመንቱን አሸንፎ ያገኘሁትን ተጫዋች በአንድ ቀን ውስጥ ማክስ አድርጌ ተረስቼ ሳልጨርስ አሁን ደግሞ እነዚህ ካርዶች መምጣታቸው እውነት ለመናገር በጣም ነው ያናደደኝ። በእነዚህ ካርዶች ውስጥ እነ ኢስኮ፣ ኦባሚያንግ፣ ዲባላ፣ ዚያች እና ቮዚና ይገኙበታል። አሰራሩ ግን ግልጽ የሆነ የቢዝነስ ሞዴል ነው። እኛ ሁልጊዜ እንድንለፋና ጅም እንድንገዛ ነው የሚፈልጉት። በተለይ በአፍሪካና በኤዥያ አካባቢ ላለነው ተጫዋቾች በጀት አውጥተን መግዛት ስለሚከብደን በጣም እየተጨፈለቀን። ድሮ ዴሌስ አንድ አካባቢ ላይ 86 ሬቲንግ ያላቸው ተጫዋቾች በጣም ጥቂት ነበሩ። እነ ክሩስ እና ሞድሪች ራሱ 81 እና 82 ነበሩ። አሁን ግን የሬቲንግ ሃይፑ ጠፍቶ ጨዋታው እየተበላሸ ነው። እናንተ በዚህ ላይ ምን ታስባላችሁ? ቀጥለን ደግሞ ብዙዎቻችሁ ኮመንት ላይ ስለ ክላን ፖይንት ስትጠይቁኝ ነበር። በምስሉ ላይ እንደምታዩት እኔ ያለሁበት ዋናው ክላን ሊቨርፑል ፋሚሊ ሴልትስ ይባላል። የተከፈተው በእንግሊዝ ሲሆን አሁን በሊደር ቦርድ ሁለተኛ ደረጃ ላይ እንገኛለን። በጥቂት ነጥብ ብቻ ነው የምንለያየው። በቅርቡ አንደኛ እንሆናለን ብዬ አስባለሁ። እኔም ደግሞ በሌላኛው አካውንቴ 350,000 በላይ ክላን ፖይንት አግኝቼ አሁን ወደ 400,000 እየገባሁ ነው። ደግሞ አዲስ ክላን ከፍተናል። ነገር ግን ወደ አዲሱ ክላን ለመግባት በደንብ ማወቅ ያለባችሁ አንድ ዋና ህግ አለ። እሱ ደግሞ የምመሰላችሁ ማንኛውም አባል በትንሹ 220,000 ክላን ፖይንት መሰብሰብ አለበት። ምክንያቱም 50 ተጫዋቹ 200,000 ቢሰበስብ 10 ሚሊዮን ፖይንት ገብተን የ150 ዳይመንዱን ሽልማት እናገኛለን። 20,000 የጨመርኩባችሁ ደግሞ የማይጫወቱ አባላትን ስናስወጣ የሚፈጠረውን ጋፕ ለመብላት። እንደኔ 400,000 ግቡ እያልኳቸው አይደለም፣ ግን 220,000 መሰብሰብ ግዴታ ነው። ዝም ብሎ ገብቶ የተቀመጠ ወይም 0 ፖይንት ያለው ሰው ምንም አይነት ኤክስኪውዝ የለኝም። ወዲያውኑ ነው ማስወጣ። አንዱ እየተጫወተ ሌላው ዝም ብሎ ውጤት የሚሰበስብበት አሰራር ነው። አንድ ነገርን ደግሞ ልንገራችሁ። አሁን ባላችሁበት ክላን ውስጥ 10 ሚሊዮን ፖይንት የገባችሁና የ150 ዳይመንድ ሽልማት የምታገኙ ከሆነ ያንን ትታችሁ ወደኛ ክላን ሪስክ አድርጋችሁ እንድትመጡ አልመክራችሁ። ምክንያቱም ይህ አዲስ ክላን ስለሆነ በመጀመሪያዎቹ ጥቂት ሳምንታት የ150 ዳይመንድ ታርጌት ላይ ላንደርስ እንችላለን። ስለዚህ አሪፍ ክላን ካላችሁ እዛው ቆዩ። ነገር ግን በቋሚነት ተጫውታችሁ 220,000 ክላን ፖይንት ማምጣት የምትችሉ ከሆነ ብቻ በቴሌግራም አካውንት ያዋሩኝ። የክላኑን ኮድ እልክላችኋለሁ። በአዲሱ አፕዴት ላይ ያየኋቸው አሪፍ ነገሮች አሉ። ተጫዋቾች በሚቀየሩበት ጊዜ የኦፖነንታችንን ተጫዋቾች ሬቲንግ እና ቨርዥን ግልጽ ሆኖ ይታያል። ይህ ከድሮ ጀምሮ የምመኘው ነገር ነበር። በተጨማሪ ደግሞ የላሚን ያማልና የኤምባፔ ፌስ አፕዴት ተደርጓል። ያማል አዲስ የፀጉር ስታይል መጥቶለታል። ስለ አዲሱ አፕዴት ዝርዝር መረጃ በቀጣይ ቪዲዮ ይዤላችሁ እመጣለሁ። እናንተስ ስለነዚህ አዳዲስ ነገሮች ምን ታስባላችሁ? ቪዲዮውን ላይክ፣ ሼር ማድረግ እንዳይረሳ እና ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ።